ሰላም በጣም በሚገርም ሁኔታ ያው ያለፈው የ3 ዓመት ጦርነት በትግራይና በኢትዮጵያ የነበረ ዳግም ጦርነቱ እየተጀመረ ነው። ፕሊዝ ተምረናል፣ አዋቂ ነን የምትሉ ሰዎች የት አላችሁ? ለሀገርና ለወጣት የምትቆረቆሩ ፖለቲከኞች የት ናችሁ? የት አላችሁ? አንድ ምስል ላሳያችሁ። ይህ ምስል በኢትዮጵያና በትግራይ የነበረ ጦርነት ያው የሚያይ የነበረ አይኑ ቶታሊ ጠፍቷል። ያው ህልም የነበረው ታታሪና ጎበዝ ወጣት ለራሱ ሆኖ ለሀገር የሚተርፍ የነበረ ወጣት እንደዚህ ሆኖ ቀረ። ከጦርነት ምን እናተርፋለን? ፕሊስ ይህንን አይታችሁ በሶሻል ሚዲያ የሚታወቁ ሰዎች ሼር አድርጉላችሁ፣ እንዳታርጉላችሁ ልለምናችሁ። ለሁሉም ወጣት ጦርነት አያስፈልግምና በደንብ 2 ጊዜ እንዲያስብና እንድናስብ ይፈልጋል። ይህ ምስል መልቀቅ የወሰንኩት ወጣቶች እንድትማሩና በደንብ እንድታስቡ ብዬ አመሰግናችኋል።